አንድን ሀገር ወደ ሲኦል ለመለወጥ ጥቂት ዓመታት ብቻ ይበቃሉ። ነገር ግን ያንን ሲኦል ወደ ሰላም ለመለወጥ ምን ያክል ዋጋ ያስከፍላል? ለብዙ አስርተ ዓመታት ኤል ሳልቫዶር የዓለም የነፍስ ግድያ ዋና ከተማ ነበረች። በየቀኑ ደም ይፈሳል። በየቀኑ እናቶች ያለቅሳሉ። ከዚያም ግን አንድ ሰው መጣ። ናይብ ቡካሌ ዓለምን ያስገረመ የሰብአዊ መብት ተሟጋቾችን ያስቆጣ ግን ደግሞ ህዝቡን ነፃ ያወጣ። ዛሬ ከዓለም እጅግ ጥብቅና አስፈሪ እስር ቤት እንገባለን። ወደ ሴኮት። እዚህ ውስጥ ህግ የለም። እዚህ ውስጥ ተስፋ የለም። እዚህ ውስጥ ያለው ብረትና ቀጥታ ብቻ ነው። ጥያቄው ግን ይህ ነው። ይህ እስር ቤት የፍትህ መገኛ ነው ወይስ የሰዋዊነት መቃብር? ለዚህ መልስ ለማግኘት መጀመሪያ ወደ ጨለማው ታሪክ መመለስ አለብን። ታሪኩ የሚጀምረው በደም ነው። በ1980ዎቹ ኤል ሳልቫዶር የእርስ በርስ ጦርነት ትታመስ ነበር። በዚያ ውጥንቅጥ ውስጥ በሺዎች የሚቆጠሩ ሰዎች ወደ አሜሪካ ተሰደዱ። ነገር ግን በሎስ አንጀለስ ጎዳናዎች ላይ አዲስ ጭራቅ ተወለደ። ኤምኤስ 13 እና ባሪዮ 18። እነዚህ ስሞች የሞት አዋጅ ነበሩ። አሜሪካ እነዚህን ወጣቶች ወደ ሀገራቸው ስታባረር ኤል ሳልቫዶር የጦር ቀጠና ሆነች። ሽታው የባሩድ እና የሞት ነበር። የሰላም ድምፅ ጠፍቶ የጥይት ድምፅ የዕለት ተዕለት ዜማ ሆነ። መንግስት ተሸነፈ። ፖሊሶች ፈሩ። ጋንጎች የራሳቸውን መንግስት መሰረቱ። ግብር ያስገብራሉ፣ ይገድላሉ፣ ይደፍራሉ። ሀገሪቱ በግርግርና በስቃይ ተሞላች። ማንም ሊያስቆማቸው የሚችል አልነበረም። ማርች 2022 በአንድ ቀን ውስጥ ብቻ 62 ሰዎች ተገደሉ። ይህ ለቡካሌ የመጨረሻው መስመር ነበር። ጦርነት በጋንጎች ላይ ታወጀ። ይህ አሰቃቂ እርምጃ ነበር። በጥቂት ወራት ውስጥ ከ64,000 በላይ ሰዎች ታሰሩ። እስር ቤቶቹ ሞሉ። ህዝቡ ደገፈው፣ ዓለም ግን ተቃወመች። ነገር ግን ቡካሌ ወደ ኋላ አላለም። ለነዚህ አውሬዎች የሚሆን ልዩ ቤት መገንባት ነበረበት። ከከተማ ርቆ በተራራዎች መካከል 8 የእግር ኳስ ሜዳዎችን የሚያክል ግዙፍ የኮንክሪት ምሽግ ተገነባ። ይህ እስር ቤት አይደለም። ይህ ከዓለም የመለያያ መስመር ነው። አንድ ጊዜ ከገባህ በኋላ ድጋሚ የፀሐይ ብርሃንን እንኳን እንደማታይ ማወቅ አለብህ። ወደ ውስጥ እንግባ። እዚህ 600 ወታደሮችና 250 ፖሊሶች በንቃት ይጠብቃሉ። ድባቡ ቀዝቃዛ ነው። ምንም አይነት ድምፅ የለም። እዚህ ያሉት 40,000 እስረኞች ናቸው። የዓለማችን እጅግ ጨካኝ ነፍሰ ገዳዮች። ስርዓቱ አስገራሚ ነው። ምንም አይነት የቤተሰብ ጥሪ የለም። ምንም አይነት ጉብኝት የለም። ስጋ ወይም ዶሮ አይበሉም። ሩዝና ባቄላ ብቻ። መብራቱ ለሰከንድ እንኳን አይጠፋም። ለምን? ምክንያቱም ጊዜን እንዲረሱ ይፈልጋል። የትኛው ቀን እንደሆነ፣ ሰዓቱ ስንት እንደሆነ አያውቁ። ለዘላለም በብርሃን ውስጥ የጠፉ ነፍሳት ሆነዋል። እያንዳንዳቸው ቢያንስ የ200 ሰዎች ነፍስ ያለባቸው ናቸው። በአይናቸው ውስጥ የሚታየው ጸጸት ሳይሆን የጠፋ ማንነት ነው። እኔ ነፍሰ ገዳይ ነኝ የሚለው ንቅሳት የገዛ ራሳቸውን የሞት ፍርድ ሆኖባቸዋል። እዚህ ጋር ነው ትልቁ ሚስጥር የሚገለጠው። እነዚህ ሰዎች አምላክ መሆን ፈልገው ነበር። በሰዎች ሕይወት ላይ የመወሰን ስልጣን እንዳላቸው ያምኑ ነበር። አሁን ግን ተራ ቁጥር ሆነዋል። Nosotros decíamos que habían 3 caminos nada más para la ganga. Era cárcel. ትልቁ ነገር ግን የሀገሪቱ መለወጥ ነበር። ከዓመታት በፊት
ኤል ሳልቫዶር ውስጥ መንገድ ላይ መራመድ የሞት ጽዋን የመጠጣት ያህል ነበር። ዛሬ ግን ልጆች ጎዳናዎች ላይ ይጫወታሉ። ቡካሌ የሰጠው ምርጫ ግልጽ ነበር። የወንጀለኞች መብት ወይስ የንጹሃን ሰላም? ሕጉን የጣሰ እስረኛ ወደዚህ ጨለማ ይገባል። ለ15 ቀናት ምንም አይነት ብርሃን፣ ምንም አይነት ድምፅ የለም። እዚህ ውስጥ ነው የሰው ልጅ ስለ ንቦና የሚሰበረው። ያ ታሪካዊ የተባለው የጋንግ አባልነት እዚህ ውስጥ ትርጉም የለውም። እዚህ ውስጥ ሁሉም እስረኞች ናቸው። ቴኮት ስለ እስር ቤት ብቻ አይደለም፣ ስለ ሰው ልጅ ምርጫ ነው። ኤል ሳልቫዶር ለዓለም አዲስ ትምህርት ሰጥታለች። ሰላም በንግግር ብቻ ሳይሆን አንዳንዴ በብረት እጅ እንደሚመጣ አሳይታለች። ቡካሌ በ2024 ምርጫ 85% አግኝቷል። ይህ የሚያሳየው ህዝቡ ሰላምን ምን ያክል እንደተራበ ነው። የሰብአዊ መብት ተሟጋቾች ይህ ጭካኔ ነው ይላሉ። የሀገሪቱ እናቶች ግን ይህ ነፃነት ነው ይላሉ። በመጨረሻም ሰላም ዋጋ አለው። አንዳንዴ ያ ዋጋ የሺዎችን ነፃነት መስዋዕት ሊሆን ይችላል። ኤል ሳልቫዶር አሁን ሰላም ናት። ነገር ግን ያ ሰላም የተገነባው በዚህ የኮንክሪት መቃብር ላይ ነው። እናንተስ ለሰላም ሲባል የሰው ልጅ ጨለማ ውስጥ መቅበር ትደግፋላችሁ?